ቤዚዬ አንቺ የሐመር እንስት ብትሆኚ የአንቺ ልጃገረድነት አይፈለግም። በሐመር ባህል ነው የምነግርሽ። ልጃገረድ አሁን በሌላ አካባቢ ላይ ባህል ነው አይደለም። ልጃገረድ መሆንሽ ለቤተሰቧ ትልቅ ክብር ያላት እከሌ ያሳደጋት በጣም ጨዋ ምናምን ይባላል በሌላው ማህበረሰብ ዘንድ። በሐመር ደግሞ ስትሄጂ ሌላ ነው። ወንድ ልጅ ጋብቻ አንቺን ሲጠይቅሽ ይሄ ቡል ጃምፒንግ የሚሉት የራሳቸው ባህል ስነ ስርዓት አላቸው። ወንድ መሆኑ ጀግና መሆኑ የሚታወቀው በሬ ዘሎ ነው። እሱ ከመዝለሉ በፊት ግን ጎረቤቶቹ ሴቶች የሆኑ ጠቅላላ እላያቸው ላይ 8 አርጩሜ ተገርፈው ነው ጀርባቸው እስኪደማ ድረስ። ቪዲዮን ልክልሻለሁ። በጣም የሚያሳዝኑ ማህበረሰቦች ናቸው። ዩኒሴፍ እዚህ ላይ ብዙ ነገር ለምን በጣም ብዙ ነገር ይሄ ወደ ሌላ ነገር በቁስላቸው ላይ ቁስል ነው የሚደበደቡት። ይችሉታል። በቁስል ላይ ቁስል ነው የሚደበደቡት። በቁስል ላይ ቁስል ነው የሚደበደቡት። ያንን ይቅርብን ብለው እንኳን ሲያስተምሯቸው ባህላችንን ልታጠፉብን ነው እንደ የመጣችሁት ነው የሚሉት። ዶክተር እንደዚህ አይነት ነገር ስላለ አዎ አሁን እንደዚህ አይነት ነገር ጎጂ ነው። ትክክል ነው፣ ጎጂ ነው። ወንዱ ራቁቱን ነው ስቲል ብትሄጂ ሙርሲ ብትሄጂ ወንዱ ከነፍረተ ስጋው ነው የሚዞረው ጫካ ውስጥ። ለሱ ኖርማል ነው። ለኔና ላንቺ ስናየው ግን ያሳፍረናል። እና ባህል ራሱን የቻለ ነገር ስላለው ይሄ አሁን ከተናገረው ወንድማችን ጋር የተሳሳተ እንዳይሆን ነው። ዲፕ ገብተን ስለ ባህላችን ብናወራ ደስ ይለኛል። ከላይ ከላይ ያለውን ቢቀር ብለን እኛ የኛን ሀሳብ ሳይሆን መጀመሪያ ቤዙን እንየው። ባህላችን ምን ላይ ነው ያለው? ምንድነው እስካሁን ያሳለፍነው የሚለው ላይ እናውራበት። ሳም እንኳን ደህና መጣሽ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ዋላችሁ? ጊዜ ሰላም ነው? እግዚአብሔር ይመስገን አለን። ስለ ባህል ትላንት በቀጠለው ባህላችንንም ብናውቀው በዛው ጥሩ ነው ብዬ ስላሰብኩኝ እስቲ ስለ ባህል እና ስለ ልማድ አንድ ይሆናሉ ወይስ ልማድ ወደ ባህል መቀየር አለበትስ ወይ የሚለውን ጠቅልል አድርገን ሀሳብሽን። ባህል ለኔ ማለት የአንድ ህዝብ አኗኗርና ዘይቤ የአኗኗር ዘይቤ ወይም እሴቶች ብለሽ የምትይው ነገር ነው። እነሱ ውስጥ ምን ታጠቃያለሽ ብትይ የምንኖርበት የኑሮ የህዝቡ የአኗኗር መንገድ፣ እሴቶች፣ እምነት፣ ቋንቋ፣ ምግብ፣ አለባበስ፣ ሙዚቃ፣ ባህላዊ ልምዶች። አሁን ልምድ እዚህ ውስጥ ይገባል ማለት ነው። ትንሽ አሁን ልማድ የሚለውን ነገሮችን ከተን ስናወራበት ምን አስባለሁ መሰላችሁ? ባህል is a positive thing። ያው ልማድ ይመጣና ባህልን ያበላሻል። ልማድ የሚባለው ነገር ይመጣና ጥሩ ልማድ አለ፣ መጥፎ ልማድ አለ። ይመጣና ባህል ስር ይደበቅና ያ ልማድ ባህልን በኔጌቲቭ ነገር እንድንረዳው ያደርገናል እንጂ ባህል ማለት is a positive thing። በቃ ጥሩ የሆነ ነገር ነው ለኔ ባህል ብዬ የምለው። ልማድ ነው መጥቶ ልክ ቅድም ብያለሁ አይደል? it's a behavior art ነው። ካልቸር የምንለው ባህል የምንለው ነገር አርትም ነው፣ behavior ነው። የሆነ ከጀኔሬሽን ወደ ጀኔሬሽን የምናስተላልፈው የሆነ ከአንድ ኢራ ወደ ሌላ ኢራ የምናስተላልፈው የሆነ እንትን ነው ፕራክቲስ። ሶ ያ ልማድ ምንድነው? ኔጌቲቭ ነገር ይመጣና ከባህሪው ይሄ ልምምድ ብንለው ነገር ይመጣና ሄዶ ባህል ላይ ሄዶ ስክት ይላል። ሶ ወደ ባህል ባመጣነው ሰዓት ላይ ደግሞ ኔጌቲቭም ይይዛል ፖዚቲቭም ይይዛል። እንደኔ እንደግል አመለካከቴ ባህል መጥፎ ነገር ይይዛል ብዬ አላምንም። ምክንያቱም ባህል ከራሱ አቋሙን ሚኒንጉንም ስናየው ለህብረተሰቡ የቆመ ለሴት ልጅ የቆመ ለወንድ ልጅ የቆመ ለኤቭሪዋን የቆመ ኢንዲቪጁዋሊ ለእያንዳንዱ ማህበረሰብ ለእያንዳንዱ አካል የቆመ ነው። መጀመሪያ ባህልና አሁን ኢዲዲያ መሰለችኝ እሷ ስትናገር የገባኝ ነገር ባህልና ልማድን በደንብ መለየት አለብን ማለት ነው። ቀይ መስመር አስመራል። ባህል ምንድነው ልማድ ምንድን ነው የሚለውን ማወቅ አለብን። እሱን ስናውቅ ሚክስ አይደራረግም ማለት ነው። ሌላው የሚስተካከሉ የሚሻሻሉ ነገሮች ኦፍኮርስ አሉ፣ ምንም ጥያቄ የለውም። ባህል ውስጥም ልማድ ውስጥም ማይሻሻል ነገር የለም። ሰው አንዱን እያነሳ አንዱን እየጣለ ከዘመን ከቴክኖሎጂ ከጊዜ ጋር ነው ነገሮችን እያስተካከለ የሚሄደው፣ ባህል ውስጥም እያካተተ የሚሄደው ብዬ አስባለሁ። እና
ስለዚህ ቋሚ ነገር የለም፣ ቋሚ ባህል የለም። ትላንትና ስንኖርበት የነበረው ዘዬ ዛሬ ላይ ኮምፕሊትሊ ዲፈረንት ነው። እንደዛ ልማዶቹም ባህሎቹም በጣም ተለዋዋጭ ናቸው፣ በጣም ፈጣን ናቸው። እንደውም አሁን ላይ በሚገርም ሁኔታ እና አንጻራዊ ስለሆነ ማለት ነው ባህልና ልማድ ንጽጽር ናቸው ማለት የሆነ ኢንፎርሜሽን፣ የሆነ መረጃ፣ የሆነ ቴክኖሎጂ እኛ ጋር እስከሚደርስ ድረስ እስኪገባን ድረስ እኛ ጋር ባህል ወይንም ልማድ ይቆያል እንጂ ጊዜውን ጠብቆ የተሻለ ነገር ሲመጣ ልንጠብቀው የምንችለው። ለምሳሌ የተሻለ ነገር ካልመጣ ከኛ ጋር ሊቆይ ይችላል ያ ልማድም ያ ባህልም። የተሻለ ነገር ከመጣ ግን ኦፍኮርስ ማንም ሰው እንትን ማድረጉ አይቀርም፣ ሽፍት ማድረጉ አይቀርም፣ ባህሉ መጣሉ አይቀርም። አሜሪካ ለምሳሌ ሰው ከኢትዮጵያ ሲሄድ እኮ ወይ ያደጉት ሀገሮች ሲሄድ ባህሉን ሊያስጠብቅ አይደለም ሄደው፣ ማንነቱን ሊያስጠብቅ አይደለም ሄደው። በቃ የተሻለ ነገር አለ የሰለጠነ ዓለም ነው ብሎ ካሰበ እርግፍ አድርጎ ጥሎ አዲስ ልምምድ ውስጥ ይገባል። ልክ እንደዛ ከጊዜ ጋር ከምናምን የሚቀያየሩ ስለሆኑ ቋሚ ባህል ቋሚ እንትኖች ያሉ አይመስለኝም። ግን ያሉትን የተጀመሩትን ለምሳሌ ሰው ማክበርን እንደዛ አይነት ነገሮች ምናምን እየጠነከሩ እየጎለበቱ ስሩ ታይም በህግ እየተደገፉ እንደዛ አይነት ነገሮች ፕራይቬሲ እየተጠበቀ እንደዛ እያለ ይመጣል፣ ሞር እያደገ ይመጣል እንጂ አሲቲዝ የሚቆይ ነገር ያለ አይመስለኝም ብዬ አስባለሁ። ግን ዲፊኔሽኑ ላይ ልማድና ባህል የምትለውን በደንብ ብነጋገርባት አሪፍ ነው። ቀጥሽ ቃልዬ፣ አመሰግናለሁ። በጣም ነው የማመሰግነው። ላይቬን ሰፖርት የምታደርጉ ሰዎች በጣም ቴንኪዩ። ቃልዬ ቀጥዬ፣ አንቺ ተራ ነው። ከውጭ ያላችሁ ሀሳብ መስጠት የምትፈልጉ ደግሞ ፕሊስ ግቡ። እንደኔ ባህል ብለን የምንለው ነገር ለእኔ ኢትስ ፖዘቲቭ፣ ለእኔ ጥሩ ነገር ለማህበረሰቡ የሚያስተላልፍ ሴቶችንም ሆነ ወንዶችን የሚደግፍ እንዲሁም አይደለም እሱ ተውት፣ ከሴትና ከወንድን ተውት፣ እንስሳትን እንኳን ፕሮቴክት የሚያደርግ ነገር ነው። አሁን ለምሳሌ ኢትዮጵያ ውስጥ ባህላችን ብለን እኛ የምንከራከርለት የሆነ ስርዓት አለ አይደለ? ኢትስ ፖዚቲቭ ቲንግ ነው ለሚቀጥለው ጀኔሬሽን ማስተላለፍ የሚፈልገው። ቅድም እንዳልኩት ይሄ ልማድ የምንለው ነገር ነው መጥቶ መደበቂያውን ባህል ውስጥ ይከተውና እንትን ማለት ያቅተናል። የሆነ ኮፓፕ አድርገን ያንን ነገር ያንን ሀሳብ ይዞ ለመቀጠል ወይንም ደግሞ በቀላሉ ለመሰላችሁ ባህል ተበረዘ የሚባለው ይሄ በልምምድ ውስጥ የመጣ ድርጊቶች ይመጡና እዛ ነገር ውስጥ ሄደው ሲሰገሰጉ ተበላሸ ባህል የሚባለው። አሁን ለምሳሌ እንጥል መዋጠጥ፣ ይሄ እንጥል መቁረጥ ምናምን የሚባሉት ነገሮች ኢትስ ልምምዶች የሆነ ሰው እንደ ልምድ አየውና ኮንትሮል ማድረግ ሲፈልግ እንደ ልምምድ አካባቢ ያለውን ሰው እንትን አደረገ። ያ ነገር በልምምድ እየሰፋ መጣ። ሴት ልጅ መግረዝ ይሄ ይጠቅማል ተብሎ አንድ የሆነ ኮንትሮል ማድረግ የሚፈልግ ሰው ተነስቶ ሶሳይቲው ላይ ይህንን ትምህርት እንትን አለ ዘረጋው። ከዛ በኋላ ግን እንደ ባህል ደግሞ ስትሄድ ደግሞ እኔ ሴት ልጅ መጎዳት የለበትም ነው የሚለው ባህሉ። ይለያያል። አሁን አንዳንድ ነገሮች መተው ምንድነው ኦልዌይስ አንዳንድ ጥፋቶች ሁሌ ስለሚደረጉ ልክ ናቸው ማለት አይደለም ትላለች እናቴ። እና ይሁን አሁን ላይ የመጣ ጀነሬሽን ምን አድርግቶታል? የሆነ ነገር ሲሆን ባህል ላይ ሄዶ ያላክና which is አሁን ላይ የመጡ ላይክ ሁለት ላይክ ምንድነው ጌ ኦር ምናምን ሌዝቢያን የምንላቸው አሁን ላይ ኢትዮጵያ ውስጥ መጥተው ይህንን ነገር ዲስማች እያቀለሉብን ያሉበት ምክንያት በሆነ ልምምድ ውስጥ አሉ። ባህሉ ልክ አይደለም የሚል የሆነ ልምምድ ይዘው ይመጡና ባህሉ ልክ እንዳልሆነ ስናየው ባህላችንን እያለቀቅን እንድንሄድ ያደርጉናል። ዩሲ ያንን ልምምድ ነው የሚያቀርቡት፣ ያንን ድርጊት ወይንም ደግሞ ያንን እኛ ልምምድ ብለን ከጊዜ ጊዜ ከሆነ ሶሳይቲ ጋር እየተነሳ የመጣን ነገር እንደ አጸያፊ ነገር ይቆጥሩትና በእነሱ ልምምድ ውስጥ መልሰው እነሱ ልምምድ ውስጥ ይከቱናል። ገባችኋ? ስለዚህ ባህል እኔ ለአንድ ሀገር በጣም አስፈላጊ በጣም ጥሩ የሆነ ነገር፣ ምክንያቱም ባህል ውስጥ ስርዓት አለ፣ ባህል ውስጥ በጣም የሚያምር ነገር አለ which is art እና ጥሩ ሳይድ አለው።
እያመጣ ነው ልድፍ ባደረግንበት ቁጥር ያ የልምምድ መደበቂያ ወይንም ደግሞ አጸያፊ ድርጊት የሆነ ሶሳይቲ ኦር የሆነ ሰንበዲ መጥቶ ባህል ላይ ለጥፎብን ስለ ባህል ያለን አመለካከት እንዲመረዝ የሚፈልጉ አካላት የሚያመጡት ትርጓሜ ነው። ባህላችን እንደዚህ አድርጎን ባህላችን መች ደገፈን። ዲፕ ኢንሳይድ ስለ ባህል ስናጠና የሚሰጠን ዲፊኒሽን ራሱ ጎግል አድርጉ የሚሰጠን ዴፊኒሽን ራሱ ኢትስ ላይክ ፖዚቲቭ ቲንግ ነው የሚለው ፖዚቲቭ ነገር ነው ሼር የሚያደርግልን ባህል እንጂ የሆነን አካል አይደለም። እሱ አሁን ለምሳሌ እንደ ኦሮሞ ባህል እንደ ባህላችን ምንድነው ላይክ ዲሞክራሲ የሚባለውን ነገር ያመጣው የገዳ ስርዓት ኢትስ ዋን ፓርት ኦፍ ባህል። ግን ምን ያህል ሴት ልጅ ዲፌንድ እንደሚያደርግ ምን ያህል እንስሳትን ዲፌንድ እንደሚያደርግ ኢቭን ያረስንበትን ነገር ራሱ መልሶ መብላት ኢትስ ናት ራይት ብሎ ከሚያስተምሩ የአበገዳ ስርዓቶች አሉ። ሶ እነዚህ አሁን ባህሎች አይደለም ለሰው ልጅ ለእንስሳ እንኳን ፕሮቴክሽን ይሰጣል። ለእንስሳ እንኳን ግን የሆኑ ልምምዶች ይመጡና እነዛን ነገሮች መበረስ ስለሚፈልጉ ያንን ከስተም ወይንም ያንን መንገድ ሉዝ እንድናደርገው ስለሚፈልጉ በልምምዳቸው ውስጥ ያስገባና እንዳልኳችሁ ይሄ ልማድ ወይንም ደግሞ ልምምድ የምንለው ነገር ሄዶ ምን ላይ እንደ ፓራሳይት ይለጠፋል። እንደ ላይክ ቴፕዋርም ሄዶ ልጥፍ ብሎ የሆነ ነገር ያበላሻል አይደል? ከኦርጋናችን ውስጥ እንደዛ ልጥፍ ይልና ያንን ነገር ያበላሽብናል። ሶ ይሄንን ብዬ አስባለሁ። ቀስ በቀስ ሀሳቦቼን ዘረግፋለሁ ለሌላ ሰው ላስተላልፍ። እሺ ቴንክ ዩ በጣም አመሰግናለሁ። ዲዲያ ጥያቄ አለኝ። እሺ ቀጥል። ልማዶች አይደል እንዴ ወደ ባህል የሚያድጉት? እንዴት ነው ልማድ ነው ችግር እየሆነ ያለው የምንለው? ኦኬ ልማዶች ምን አለ መሰለክ፣ አሁን ለምሳሌ ቅድምም ብየዋለሁ እኮ ባህል ራሱ እንደ ባህል ሲቆም ፖዚቲቭ ነገር ነው ለሶሳይቲው ማቅረብ። ዲፊኒሽኑን ማየት ትችላለህ። ኢትስ ጊቪንግ ፎር ዘ ሶሳይቲ ፖዚቲቭ ቲንግ ወይንም ደግሞ ፎር ዘ ጀነሬሽን ፖዚቲቭ ነገሮችን የሚሰጥ ማለት ነው። ሶ እነዚህ ልማዶች ወይንም ልምምዶች ወደ እንትሩ ስናስገባቸው እኛንን ኮንቲኒየስ ነገር አሁን ለምሳሌ እንጥል መቧጠጥ ኢትስ ልምምድ ባህል አይደለም። ግን መጥቶ ባህል ጋር ሄዶ ልጥፍ ሲል ኖ ኢትስ ናት ብለን ማቆም የምንችለው እኛንን ነው። ገባካ? አይቻ አሁን ላይ ያቸው እስቲ ይቅርታና ይዲያ በወረሽ ላይ እንደ አዲስ እንጀምረውና ባህል ምንድን ነው? የኢትዮጵያ ባህል የትኛው ነው? እስቲ ባህሉን እናስቀምጠው። እኔ ባህል ብዬ የምለው ለኔ የራሱ ቅድም እኮ ዲፊኒሽኑን ቀጥታ አንብቤላችሁ ነበር። ግን ለኔ ግን ባህል የምንለው ፖዚቲቭ ነገር ለሶሳይቲው ለጀነሬሽኑ ኖርምስ ሊሆን ይችላል፣ ሃቢቶች ሊሆን ይችላል፣ ኦር ሳምቲንግ ለፖዚቲቭ የሆነ ነገር ለጀነሬሽኑ የሚያስተላልፍ የሆነ ከስተም አርት ኤኒቲንግ ፖዚቲቭ ነገር ለጀነሬሽኑ ለትውልዱ እያስተላለፈ የሚመጣ መነሻው እምነት የሆነ መነሻው እግዚአብሔር የሆነ ግን በተከታታይ ለህብረተሰቡ አሁን ላለው ጀነሬሽን ትላንትና ለነበረው ዛሬ ላለው ለሚቀጥለው ጀነሬሽን የተሻለ ነገር ሊያቀርብ የሚችል ብዬ ነው የምተረጉመው ለኔ። ከዛ ውስጥ ምንድነው ይሄ አሁን ተኦ አይ ቲንክ ካልተሳሳትኩኝ ተኦ አንድ ጥያቄ አንስቶ ነበር አይደል? እንዴት ነው ባህል እንትሮች ልምምዶች አይደሉ ወይ ወደ ባህል የሚቀየሩት? እንደ ባህል ብለን የምናነሳቸው ነገሮች አሉ። አሁን ለምሳሌ ልምምዶች ውስጥ አንደኛው አልኩክ የሴት ልጅ ግርዛት ኢትስ ዋን ፓርት ኦፍ ልምምድ። ግን ልምምዱ ይሄድና ባህል ላይ ሄዶ መሰካት ይችላል። ሶ ሲሰካ የዛ ሰዓት ላይ ምን ይመጣል? ጥፋቶች ይመጣሉ። ሶ እኛ ደግሞ ያንን ነገር ፕሪቬንት አድርገን ኢቭን እስከ ሴት ልጅ መግረዝ እስከ ወንጀል እንዲሆን አንድ እንትን ሆነናል። ሶ ሌላው ጀነሬሽን ጋር እንዳይሄድ ሌላው ትውልድ ጋር እንዳይሄድ you see it's transaction of positive thing ብዬ ነው ማስበው። እንዴት ናችሁ? እንዴት ነህ? ባህል እንግዲህ ኢትዮጵያ ውስጥ ያው የኢትዮጵያ ባህል የምንለው ነገር አለ ብዬ ነው ያላሰበው።
ለምን እኛ ካለንበት ለምሳሌ አዲስ አበባ ካደገ ወይ ከተሞች ላይ ካደገ የሆነ ሰው ተመሳሳይ የምንጋራቸው ባህሎች ሊኖሩ ይችላሉ። ያንን ወደ ሰፊዋ ኢትዮጵያ ምናምን ለመውሰድ ትንሽ እንቸግራለን። የተለያየ ማንነት ስላለን ማለት ነው። በየቦታው ያለው አምልኮ በሉት እምነት በሉት የለም ብዙ ነገራችን ትንሽ ወደ አንድ አልመጣም። ሌላው ዓለም ልዩነቱን አጥብቦ ተመሳሳይ የሚባል አይደንቲቲ ላይ ደርሷል አይደል? በጣም በህገ መንግስቶቻቸው ምናምን አንደርስታንድ ኤቭሪቲንግ በዛ ገበርን የሚደረጉ ሲቲዝንስ ሰዎች ሆነዋል። እኛ ሀገር ስንመጣ ግን ስቲል ዊ አር ዱይንግ ኔሽን ቢልዲንግ ላይ ነው ያለነው። ስቲል አልተግባባንም ስለ ካልቸር እንዴት ሀገረ መንግስት ማቋቋም እንዳለብን ብዙ ነገሮች ላይ። ስለዚህ የተለያየ አይደንቲቲ እንዳለ የተለያየ ባህል እንዳለ አክሴፕት ማድረግ አለብን ማለት አለ። እንደዛ ኢትዮጵያ ውስጥ ዶሚነንት የሆነ እያንዳንዳችን ልንቀበላቸው የምንችላቸው ነገሮች አሉ፣ ኦፍኮርስ ይኖራሉ። ግን ልዩነቶቹንም አንደርስታንድ እያደረግን ያንን ለማድረግ አሁን እንደዚህ አይነት ውይይቶች ለምሳሌ በጣም ኢምፖርታንት ናቸው። ምን ማለት እንደሆነ ባህል ልዩነቶቻችን ጎጆ የትኛው ነው ጥሩ የትኛው ነው የሚለውን ነገር በደንብ አንጥሮ ለማውጣት እንደዚህ አይነት ነገሮች በጣም ወሳኝ ናቸው፣ አስፈላጊ ናቸው። ከኛ የበለጠ ባይዞ የውጭው ዓለም ስለኛ ያውቃል። ለምሳሌ እኔ አንድ ጊዜ ስለ ጉጂ ብቻ ስለ ጉጂ ባህል ጉጂ ውስጥ እንግዲህ ጉጂ ማለት ኦሮሞ ውስጥ ያለ አንድ ስፔሲፊክ ቦታ ነው አይደል? ስለዛ ከ500 ምናምን በላይ ገጽ የተጻፈ ሪሰርች አይቻለሁ። እና የትኛው የኢትዮጵያዊ ነው የትኛው የኢትዮጵያ ተቋም ነው እንደዚህ ስፔሲፊካሊ ለይቶ ስለሆነ ባህል ስለሆነ ካልቸር እንደዚህ በደንብ አጥንቶ እንትን የሚል እና ያውቁናል ከኛ በላይ። እኛ ግን ስለ ራሳችን ነው የምናውቀው ወይንም አጠገባችን ስላሉ ነው እንጂ የምናውቀው ስለ ሰፊዋ ኢትዮጵያ እያንዳንዱ ውስጥ ያለውን ዲቴል ስለማናቅ ትንሽ ይሄ ነገር እና ባህል የለንም ብለን የምታስበው አንተ የምታውቀው ባህል የለንም ነው የለንም ሳይሆን ኢትዮጵያዊ የሚባል የኢትዮጵያ ባህል ብሎ መጨፍለቅ ላይ ስቲል አጨቃጫቂ ነው ነው የምልሽ። ፖለቲካው ምንም እኮ ከዚህ ነው የመነጨው። የተለያየ ባህል ነው ያለን። ዶሚነንት ሆኖ ከላይ የወጣ ነገር ሊኖር ይችላል። ዶሚነንት ያደረገ እኛ ሁላችንም አይምሮ ላይ አለ። ግን ያላጠናናቸው ያላወቅናቸው ግን በጣም ሰፊ ብዙ ባህሎች አሉ። በጣም ጠቃሚ ሊሆኑ ይችላሉ አንዳንዶቹ እኛ ስላልደረስንባቸው ነው እንጂ። ስለዚህ ሰው ከአካባቢው በጊዜ ሂደት የገጠመውን ቻሌንጅ ቅድም እንዳነሳሁት ምሳሌ ማለት ነው እንደዚህ አይነት ፈተናዎችን ለማለፍ ምናምን ባህል ያደረጋቸው ባህሎች አሉ፣ ልምምዶች አሉ። ስለዚህ ኢትዮጵያን ስናወራ እነሱን ሁላ ነው የምናወራው። በጣም ሰፊ እንትን ነው እና ግን ገበርን የሚያደርገን ነገር ምንድን ነው? ለምሳሌ አሁን እያንዳንዱ ሀገር ህገ መንግስቱን ሲቀርጽ ባላንስ ነው የሚያደርገው። የተለያየ እምነት ለምሳሌ ሰው አትግደል የሆነ ቦታ ላይ ስቴጅ አንድ ሶሳይቲ በመግደል የሚያምን ቢሆን ያጠፋን ሰው በመግደል የሚያምን ቢሆን ሳሙኤል ደግሞ መግደል ኃጢአት ነው ብሎ ደግሞ የሚያስተምር ካለ ባላንስ የሆነው ወደ ህገ መንግስት ወደ ህግ ይመጣል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ባህል አሁን አውሮፓ ሲኬድ ለምሳሌ ሰው ባህሉ በቃ የሚገዛበት ህግ ነው አይደለ? ማንም ሰው ሰውን ስላከበረ አይደለም ያንቺን መብት የሚያከብረው። በቃ ህግንም መንግስትንም ፈርቶ ነው አይደለ? እንደዛ የሚሆነው ያ በሂደት ምን እየሆነ ይመጣል? መከባበር፣ የሰውን ፕራይቬሲ መጠበቅ ባህል እየሆነ ይመጣል ማለት ነው። ይሄ ልምምድ። እሺ ቀጥቃሪ። እሺ እንዴ የለንም። በመጀመሪያ ደረጃ ማለት ብሔር እና ባህል ይለያያል። ብሔር እና ባህል ይለያያል። ብሔር ሁሉም የራሱ አካሄድ፣ አመጋገብ፣ አለባበስ፣ ስነ ስርዓት አለው። ይሄ ማለት ግን አንዷን ኢትዮጵያ ይወክላል ማለት አይደለም። የአንዱ ብሔር ይሄ ብሔር ነው ኢትዮጵያን የሚወክለው ለማስባል ይከብዳል። እንደኔ ከተማ ውስጥ እንዳደገ ብሔር እንደሌለው ሰው የኢትዮጵያ ባህል አብሮ መብላት፣ አብሮ መጠጣት፣ መከባበር፣ በዓልን አብሮ ማሳለፍ፣ እርስ በርስ አንዱ ለአንዱ መድረስ፣ ወገንተኝነት ስሜት መሰማት፣ የታመመ የታሰረን እንደመጠየቅ ብሔር እንደሌለው ከተማ ላይ እንዳደገ ልጅ
ይሄ እኔ ኢትዮጵያዊነት ባህሌ ነው ብዬ ነው የማስበው። በብሔር ደረጃ ከሄድክ የሁሉም አለባበስም ሆነ አመጋገብ የኢትዮጵያ አመጋገብ ይሄ ነው የሚባል የላትም ያልከው ራሱ አብዛኛውን የውጭ ዜጋ ሀገራት በጣም የሚወዱላት ምግቦች አሉ። አንተ ያንን ባታቀውም እንትን ባትልም ለምሳሌ አሁን ዶሮ ወጥ እንጀራ ምናምን ኢትዮጵያን አይወክላትም። የኢትዮጵያ ምግብ አይደለም። ጤፍ የኢትዮጵያ ምግብ አይደለም። የሚወክላት ነገር የለም። ይሄውልክ ስንነጋገር ቅድምም ለዚህ ነው ብሔር ውስጥ ያለን ነገር አንነካካ። ኢትዮጵያዊነትን ኢትዮጵያ ምን አይነት ስነ ምግባርና ምን አይነት ባህል ነው ያላት የሚለውን ነገር ነው። እያንዳንዱ ብሔር ውስጥ ጎጂም ሆነ የሚጠቅሙ ነገሮች አሉ። ያ ማለት ግን ኢትዮጵያ ሙሉ ለሙሉ እቺ ናት ማለት አይቻልም። እቺ ናት ይሄ ብሔር ነው ኢትዮጵያን የሚወክላት ይሄ ጎጂ ነገር አለውና ይሄ ኢትዮጵያ ባህል ነው ማለት አንችልም። ይሄን ለማለት ፈልጌ ነው እኔ። እሺ አመሰግናለሁ ቃልዬ።